እየተጠፋፉ እኔ ቤት ይገናኛሉ። 20 ዓመት የተለያዩ እህትና ወንድም እኔ ቤት ተገናኝቷል። 12 ዓመት የተለያዩ ፍቅረኛሞች እኔ ቤት ተገናኝቷል። ጊፍት እየሰጡልኝ ይህ ፕሬዚዳንት ማሜ ቤት ገጥመሃል ግጠም። ኦኬ አሰብ ግላፍ አዘጋጅ። አሰብ ግላፍ አዘጋጅልኝ። አሰብ ግላፍ አዘጋጅልኝ። ግላፍ አዘጋጅልኝ። በጠቀለሉት ሳይሆን በጎረሱት ነው። አሁን ሁለቱንም ግላፍ ልቀቁ። አሰብ ግላፍ ልቀቅ። አንዱ ግላፍ ማንጋ ነው? ኦኬ ለቆታ ሂዱ በግላፉ ላይ። አሰብ አንተ ባንዱ ልቀቅ። ግላፉ ላይ ተዝናኑ። አረ በመድኃኒዓለም ጋሴ ላስቱ ጌም ነው ይሄ። ላስቱ ጌም ነው ጋስ። ይሄ ላስቱ ጌም ነው ጋስ። ያላችሁ በሙሉ ይሄ ላስት ጌም ነው ጋስ። ስ ላስት ጌም መለያው ነው ይሄ ጋስ። ይሄ መለያው ነው ጋስ። ይሄ መለያው ነው። ፕሊስ ተጋገዙ። ላይ ታይሚንግ በእናታችሁ ቅጣት ነው። ላስት ጌም ነው። አንዱ ኩለ አረ ጋስ ላስት ጌም አድርጉ ጋስ። ይሄ ላስት ጌም ነው። ስናይፕ ጋስ ስናይፕ የሚደረስበት ስኮር ነው። አይዟችሁ ሰውዬው ላስት ነው ስናይፕ የሚያደርገው። አረ በእግዚአብሔር ስናይፕ ጋስ እንደርሳለን። ጋስ እንደርሳለን እኮ ማሜ ቤት ብቻ የሚታይ ሪል ጌም። ይኸው 20,000-30,000 ሰው ቁጭ ብሎ የማየው ላይ ጌም ስንጫወት እንዲህ ነው የምንጫወተው። ጀዛከላሁ ላይ አላህ ይከሪነት። አሰብ ፖርቼ ላምባኒ ኢኤም ከአበባ ጀምሮ የሰጣችሁ ኤምቢዲ አብዱሬ ጆሲ ደጀን ቲኬ ያልታሰበ ሪስክ አላህ ይስጣችሁ። አሚን በለው። ሁላችሁም እዚህ ጋር ያላችሁ በሰበብ የመጣችሁ እያላችሁ የከለከላችሁ ልቦናችሁን ለመስጠት ያልሰንትን ያለን ታብም ያደረጋችሁ 11.9 ሚሊዮን ኩደተኩ ጥቋሰገን ዋው ውለታ አለብኝ። በቃ እንደ ውለታ ነው የምቆጥረው። ጀዛችሁን አላህ ይክፈል። በቃ እኔ የምለው ነገር የለም። ምንም ብለህ ማለት ማስደሰት አልችልም። ህዝብ እያየሁ ነው። እዛ ከ13,000 እዚህ ወደ 16 ወደ 30-40 ሺህ የሚያየው ላይቭ ስትሪም ነው። ሱብሃንአላህ። ሰው ለእነዚህ ሰጪዎች ወደ ቅጣት እንግዲህ ኦኬ፣ ተጨማሪ አንድ ቅጣት ይጨመርልኝ እናቴ። በዚህ ነጥብ አንቺ ካልተቀጣች ወሬ ካበዛሽ ወላ ሁለት ካለለዋ ይኸው ይሄ እንዲህ ህዝብ እያየ እንዲህ ይኸው እንደዚህ እንዲህ እንደዚህ ነው ማለት ነው። ቅጣት ጨምር አረጋለሁ ስልሽ አረጋለሁ አሁ ተነፋ ናወጣ አህያ አባኩና ደንቆር ያው ዛሬ 12,000 ሰው እየሻ ከ200 እና ከ300 ሰው ይኸው እኔ ለእናንተ ስል ይኸው ሰብሮ ነው ቃል ጠላት ካልተቀጣ እኔ እቀጣዋለሁ። እኔ ጌመር ነኝ። እኔ በቅጣት አምናለሁ።
ገባ አይቶት አያውቅማ። ይሄን ሰው አይቶት አያውቅም። 200 300 ሰው ነው የሚያያት። ይሄ ካልሰበር እውነትም እኔ መሆን አባት አለው ተርፎኝ አይደለም ግን ነው። አንድ ሰው መቀጣት ግዴታ ነው። አንድ ሰው መቀጣት ግዴታ ነው። ነምቶኮ አደበሙን ድርቃ ያ ማምዬ አቤት እንዴት ነህ ብራዘር? አለሁልህ ልጄ። አንድ ሰው ግዴታ ይቀጣል። እኔ ይኸው ነገርኳቸው። ተሸንፌ አይደለም እኔ ጌመር ስለሆንኩ ነው። ፋራሙኛ አይደለም ወቁ ፋራውኛ አይደለም ገባ። መልክም እየሰራው እያሽቃበጥኩ አይደለም። ግዴታ አንድ ጊፍተር ጊፍት ሰፖርት የሚያደርገው ገባ ጌም ለማየት ነው አይደል? ቅጣት ተነጋገርና ወይ ትሰብራለች ወይ እሷ ካልተቀጣች ወላሂ ያደርገዋለሁ። በስ ኖ ማሜ ኖ ኖ ኖ ኖ ምንም እናንተን አይመለከትም እኮ ለምን ታውቂያለሽ? ጌም ነው ገጥመናል። እኔ እንደዚህ አይነት ጌም ነው የምጫወተው። ይህን ካላረግማ እዚህ ጋር የሰበሰብኩት 20 ሺህ እና 30 ሺህ ህዝብ እኔ ውሸታም ነኝ ማለት ነው። እናንተ ኖ የስ ብትሉ ለእኔ ምን ያደርግልኛል? ምን ይጠቅመኛል? ሆይ ጥቅሙ ምንድን ነው? ፋይዳን ሳናማል ተርፎኝ ነው እኔ ፋራውኝ ነው ገባ። ይሄን ቅጣት እኔ ካልተቀጣው እናንተ ላይ እኔ ሙድ እያዝኩ ነው ማለት ነው። ሉክ ቢስማርት እኔ እንደዛ ነው የማስበው። ናሳ እንዴ ነው? ሰላም ነው? ሰላም ሰላም። ያው ቅጣቱ እንዳለ ሆነ እሱ እስከምትመጣ ድረስ ያው መረጋጋት አለብህ። እንወዳለን፣ እኛ እናከብራለን። እኛ በእናንተ ጌም በጣም ራሳችንን ያዝናናን ያየን በጣም ተደስተናል። እኛ ግን ደስታ ትልቁ ጌም ቅጣት ሲኖረው ነው ደስታ ያለው አይደል? እኔ ከእስር ቤት ከወጣ በኋላ ማንንም መስማት ይቻላል። ስድብ ተውኩ አይደል? አሁን እኔ የተሳደብኩ ነው። ተሳደብኩ ማሜ ተብዬ 2 ጊዜ ታሰርኩ። ባለፈው ራሴን ፈትቼ ራስን ማጥፋት፣ በቀደም ተሳድቤ። ስድብ ትተናል። ጌም እንጫወት በቃ ገባ። ጌም ደግሞ ይሄ ነው ጌም ማለት ነው። ሰው እንደዚህ ኢሞሽናሉ ነው። ያ ሁሉ ጊፍት ተሰጥቷት 100 ሺህ ምናምን እኮ አስገብተዋታል። ለራሷ ጊፍተር ክብር ካላት አላት ገባ። እሷ እኔ የምቀጣው ለእሷ ብዬ ሳይሆን